የጌታ ኢየሱስም እድሜው 30 ያህል ነበር። ዮሴፍ ልጅም ይመስላቸው ነበር።
የኤሊ ልጅም የማቲ ልጅ የሌዊ ልጅ የሚልኪያ ልጅ የዮና ልጅ የዮሴፍ ልጅ የማታቲው ልጅ የአሞጽ ልጅ የናሆም ልጅ የኤልሴስ ልጅ የናጌ ልጅ የማት ልጅ የማታቲው ልጅ የሴሜይ ልጅ የዮሴፍ ልጅ የዮዳ ልጅ የዮና ልጅ የሬስ ልጅ የዘሩባቤል ልጅ የሰላትያ ልጅ የኔሪ ልጅ የሚልኪ ልጅ የሃዲ ልጅ የዮሳ ልጅ የቆሳም ልጅ የኤልሞዳም ልጅ የኤር ልጅ የዮሴፍ ልጅ የአልዓዛር ልጅ የዮራም ልጅ የማጣት ልጅ የሌዊ ልጅ የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮና ልጅ የኤልያቄም ልጅ የሚልያ ልጅ የማይናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሴይ ልጅ የኢዮቤድ ልጅ የቦዔዝ ልጅ የሶሎሞን ልጅ የነአሶን ልጅ የአሚናዳብ ልጅ የአብርሃም ልጅ የአርኒ ልጅ የኤስሮም ልጅ የፋሬስ ልጅ የይሁዳ ልጅ የያዕቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሰሩግ ልጅ የራጉ ልጅ የፋሌቅ ልጅ የኢቦር ልጅ የሳላ ልጅ የቃይናን ልጅ የአርፋክስ ልጅ የቤት ልጅ የኖህ ልጅ የሳሜ ልጅ የማቱሳላ ልጅ የኖህ ልጅ የያሬድ ልጅ የመላልኤል ልጅ የታይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ የቀልል ፈተሰማን ጭንቃንቱታን ምዕመናን ሕፃናት ልጆቻችሁን በተቻለ መጠን እንድታዩዋቸው በዚህ አጋጣሚ 2 ሕፃናት ሽያጭ በር ላይ ያለው ሽያጭ ጋር እያለቀሱ ነው ያሉትና ምናልባት ልጆቻችሁን በዚህ በስተግራ በኩል ነው ያሉት እና ልጆቻችሁን ከአጠገባቸው የተለያችሁ ካላችሁ ይህንን እንድታረጋግጡ ስንጠይቃለን። በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን። ከማርያም የተወለደው እኛን ወዶ እኛን አፍቅሮ ለእኛ ፍቅር ሲል ወደዚህ ዓለም መጣ። በዮርዳኖስ ተጠመቀ። ነቢያት ስለሱ ሃሌሉያ